ሰላም እንዴት ናቸው? የኔ ቤተሰቦች ደህና ናቸው? አለውን እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም አማን ናቸው? እንዴት ናቸው? ዛሬ እንዴት ነው? ሰሞኑን ትንሽ ተጠፋፍተናል አላችሁ። በጣም አመሰግናለሁ። ላይክ የምታረጉልኝ፣ ሰብስክራይብ የምታረጉ ልጆች በጣም ነው አመሰግናለሁ። በጣም የምታበረታቱ ልጆች በጣም አመሰግናለሁ ውዶችዬ። እና ዛሬ በምን ሀሳብ መጥቶላችሁ መሰላችሁ? የዛሬው ቪዲዮ የእነ አብርሽና የእነ ሩታ ቪዲዮ በጣም የሚያስጠላልም ያስቃል ማለት ነው። የሚያስጠላውና የሚያስቀው ነገር ማለት ነው። በነገራችን ላይ ያላችሁ አንድ ሰው አንድ ህይወት ላይ ከመጣ በኋላ የኔ የሚባል ህይወት የለም ማለት ነው። ብቻውን ሲሆን ነው አንድ ሰው የኔ ብሎ የሚኖረው ማለት ነው። ስለዚህ እነሱ አሁን ወደ ትዳር ህይወት መጥተዋል። እኔ ብዙ ጊዜ የምሰጠው ከመጀመሪያው ጀምሬ እኔ በጣም እከታተላቸው ነበረ። እዚህም ከመጣው ጀምሮ ኢትዮጵያም እንዳለው አያቸዋለሁ። ከተነሱበት ከመጡበት ጀምሮ ሁሉንም ነገር ትናንትና ያችን ነፂን እንዳገኘት ታውቃላችሁ ቤተሰቦች። ስላስጠላኝ ነው ትናንትና መስራት ፈልጌ ነበር፣ ግን በጣም ያስጠላ ነበር ያለው ነገር ማለት ነው። እንደዚህ የሚቀፋፊ ህይወት አሁን በነገራችን ላይ አሁን ብዙዎቻችን እዚህ ያለ ነው ልጆች የትኛውን ቦታ ላይ ሆነ ነው ዩቲዩበር ለመሆን ብዙዎቻችን የምንጠራው በቃ ምን አለ መሰላችሁ፣ በህይወታችሁ ቀፋፊ ነገር ለሰው የሚያስጠላ ነገር እንዳታስተምሩበት አደራ እምላችሁ ጓደኞች፣ እኔን የምታበረታቱኝ እንደዚህ አይነት ቀፋፊ ነገር እንዳትሰሩ። ምንም ገንዘብ እንትን ቢላችሁ ገንዘባችሁ ከፈጣሪያችሁ ከዚህ ከሃይማኖታችሁ አይበልጥባቸውም ማለት ነው። ገንዘብ ማለት አሁን እነሱ እያመለኩ ያሉ ገንዘብ ነው። ፈጣሪን ወደዚህ ተወታርኩ ወደ ገንዘብ መንገድ ምን የሚባል አባባል አለ መሰላችሁ? ከየትም አምጩ ከየትም በዩ እንትን በዩ የሚባል ብቻ አባባሉን ረሳሁት እንጂ እንደዛ አይነት የሚባል አባባል አለ ማለት ነው። እና እንደዛ መሆን የለበትም ሲጀመርም ማለት ነው። ባለው በሚያገኙት በቂ ነው። ባለው ለምሳሌ እኛ አለን እኮ አይደል እንዴት ሽንት ቤት እየጸዳን ብዙ ነገር እያደረግን ስንት ነገር እየሆን ከቤተሰብ ርቀን ይህንን የምናገኘውን እንደዚህ ለፍተን የምናገኘውን ገንዘብ ተመስገን እያልን ነው የምንኖረው አይደል እንዴ? ምንድነው እንደዚህ ለገንዘብ መስገብገብ? እውነት እንደዚህ እንዳታደርጉ። በህይወታችሁ የሚጸጽታችሁን ነገር እንዳታደርጉ። በተለይ ከአምላካችሁ የሚያራርቃችሁ ነገር ይሄ በጣም የሚያስጠላ ነገር ነው ሲጀመርም ማለት ነው። ምንድነው የሚያስተምረው? ምንም አያስተምርም። ይህን እያያችሁ ነገ እንደዚህ አደርጋለሁ እንዳትሉ ማርያምን በጣም ነው የሚያስጠላው። እንደዚህ እንዳታደርጉ። በቃ እኔም የማውቃችሁ ልጆች የምታበረ ብዙ አላቸው። አሁን ከዚህ ህይወት ወጥታችሁ እንደዚህ እንደነሱ ለመስራት እንትን ግን ለምን 10 ቢባል አልታይ ቢላችሁ እንደዚህ እንዳታደርጉ። የሆነት በጣም ነው የሚያስጠላው። በጣም ነው የሚቀፋው እንደዚህ አይነት ነገር ማለት ነው። በጣም ምንድነው የሚያስተምር? ወንድ ልጅ ሴት ልጅ ወንድ ልጅ እጇን ማንሳት መማታት ምንም አይደለም። ይሄ እኮ ሲምፕል ነገር ነው እኮ። እሱ መማታት ይችላል፣ እሷን በጣም ነው የሚያስጠላው። ማርያምን እንደዚህ አይነት ነገር የለም። በቃ ምን አለ መሰላችሁ፣ መስራት የፈለገ ሰው በቃ ማንነታቸውን እንዲያቆሽሽባቸው ከማንነታቸው ውጭ ማለት ነው። ማንነትን የማይነካ በቃ ቤተሰብንም አሁን ለምሳሌ ነገ የሱ ልጅ አድርጎ ሲያዩ ይሄን ነገር ምን ለገንዘብ ብዬ ነው እንደዚህ ያደረኩት ልጅ የሌለው ነው እንዴ? በጣም ነው የሚያስጠላው። ማርያምን ራሳችሁንም ቤተሰባችሁን ነው የምታስከብሩ። እንደዛ አድርጋችሁ የምታመጡት ገንዘብ 10 እጅ ይቀር። ምክንያቱም ያው ነው አልሰረቁም እንጂ እንደውም ሰርቆ የሚሰርቅ ሰው ወይ ይታሰራል ወይ የሆነ ነገር ይደረጋል። ከዛ ትምህርቱ ይማራል ማለት ነው። ይሄ እኮ በጣም ነው የሚያስጠላው። ማርያም በጣም ነው የሚያስጠላው። ለማንኛውም እኔ በዚህ ጨርሻለሁ። ግን የኔ ጓደኞች የኔ ቤተሰብ የሆናችሁ ለእኔ እህት ወንድም የሆናችሁ እንደዚህ አይነት ነገር እንዳሰሩ ማለት ነው። ተጠንቀቁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። አበረታቱኝ እና ወንዶችዬ እንደዛ ነው። ጉድ